ሽቶና ልብስ የራሱ 58 ሚሊዮን ይሆናል ያንተ የሱ ከምር እኔ ክፉ መናገር አልፈልግም ምንድነው እኔ አልኩት እና ልክ አይደለም አንዳንድ ጊዜ ለየት በእውነት የኛ ወደ ኋላ የሚጎትተን ምንድነው አንድ ሰው እኔ አሁን ከናንተ በልጣለሁ ወይ ከሰው በልጣለሁ ወይ ከነገሌ በልጣለሁ ሳይሆን የሆነ ሰው የራሱን ይዞ ኮንተንት ይዞ ሲመጣ እኔ ፐርፊውም ሪቪወር ነኝ ኮንተንት ይዤ ስለመጣ ስለ ሽቶ ብቻ ነው የማወራው ለምን ፐርፊውም ነው የኔ ሪቪው ስራ በቃ የኔ ኮንተንት ይሄ ነው አዲስ ፐርፊውም አመጣለሁ ትናንትና 8 ፐርፊውም ነው ኦንላይን ላይ ከፈት ነው በጣም ውድ የሆነ ፐርፊውም ይሄ የኔ ኮንተንት ነው ከፐርፊውም ውጪ እኔ ስለ ወጥ ወይ ደግሞ ስለ ስድብ ምናምን ላወራ አልችልም እና ይሄ ሁሉ ከየት መጣ አይባልም ምንድነው እንደጋገፋለን ለምሳሌ እኔ ከሀቢባ መማረው አለ ሀቢባ ከኔ የምትማረው አለ ከፋሲካ ሁላችንም ተያይዘን ስፔሻሊ ደግሞ እኛ ሴቶች የተባልን ኮሚኒቲውን ማስተካከል እንችላለን የሆነ ሶሻል ሚዲያን በጣም ለጥሩ ነገር መጠቀም እንችላለን ማደግ እንችላለን ግን ዝም ብሎ 5000 ሰው ስለተሰበሰበ ብቻ አንስቶ ፓስፖርት እኔ ላመጣ ነው ፓስ እንደዘርግ ላሳየው ነው ኦንላይን ላይ ፎር ዋት ማን ነው እሱ አይባልም ግን እኔ ምንም ችግር የለብኝም እሱን ምንም ቂም ይዝበትን ሀብዬ እንዳልኩት ያ የእውነት አንደኛ ነገር ደግሞ ሳጁዬ የሆነ እንዳልኩሽኝ የሆነ ፎቶአችሁ ላይ መጀመሪያ ያሳየው ላይ ትንሽ የሆነ ተመሳሰለበት ፊልተሩ ነው ግን ፊልተሩ ሁላችንም አንድ አይነት አድርጎናል እና የደሞ የታቀልሽ ያመለካከት እንትናል እሱ እኮ ምን አለ ቪዲዮ ትናንትና ልክ ስገባና አጥፍታ ወጣቻለሁ እኔ እሱን አላየሁትም አላቆ ዛሬ ገና ያየሁት ሲደክምሽ ትወጫለሽ ከሱ ጋር ምንም አይገናኝም ግን ከጠረጠረ አንድ ሰው የጠረጠረ እውነት ፍትህ ከፈለገ አሁን እኮ እኔ አልጠርጠር አይደለም ለምን ማልጠረጠረው እንዴ ተቀልጫለሽ እንዴ እኔ ማን ነኝ እንዲህን ሁሉ በልጅ ሄድኩኝ እሱ አይደለም እኔ እኮ የገረመኝ ሰው ግን ከተጠራጠረ ጎበዝ ከሆነ እውነት አላማው እንደዚህ ለሆነ ሰዎች ብር ማስመለስ ወይ ደግሞ ጀስቲስ ከሆነ በእንደዚህ አይደለም የምትሄጂው አምጥተሽ ሳጂ አርገሽ ለጥፈሽ ሀቢቡን አርገሽ ምናምን አይደለም በእውነት ሰው እኔ ለምን ሰው እንደሚሸወድ አይገባኝም ጀስቲስ ከተፈለገ የሆነ ነገር አጠናክሮ ሀቢባ ጋር መጥቶ አንቺ ጋር መጥቶ ግሩፕ ፈጥሮ እኔ እንግዲህ ምንም ሳላቅ ማለት ነው ግሩፕ ፈጥሮ እሷ ናት ተብሎ በሆነ መንገድ ሆኖ ነው እኔ ወይ መያዝ ወይ ለፍርድ መቅረብ ያለብኝ አምጥቶ አንቺ ነሽ አለ እኔ አሁን ለምሳሌ አንድ ይሄን ሁሉ የበደለ ሰው ይሄን ሁሉ እንባ ይገባል እንደዚህ ቪዲዮ እንትን ብሎ ሲጀመር ሌባ እየተደበቀ ነው የሚኖረው ናቹራሊ እንደዛ ይሆነ ነው የሚኖረው ከሆነ ደግሞ ሰው ጀስቲስ የሚፈልግ ሰው ካለ ደግሞ በደንብ አድርጎ እንትን ብሎ ያሳያል እንጂ በቃ ይቅርታም እያሉሽ ነው ተመልካቹ እዛም የነበረው ነው መሰለኝ ማይ ላቭሊስ እኔ ደግሞ ያ ብዙ ጊዜ እዚህን ኮሚኒቲ እንትን ርቀንም ስለነበርን ያ በሀቢባ እንግዲህ አንቺ ሂጅበት ጥሩ ነው ያንቺም ጥንካሬ ለኛ ይስጠው ሀቋ ወጥቷል ያው ነሚኪ እኮ በደንብ ነው የሚያውቁት እና እነሱ ይተናገሩ በቃ ሀቋ ወጥቷል እና እንዲህ ነው የምንቀበለው እኛ በሻን ቀጥቀጣን ነው የምንቀበለው እኔ ግን ይቅርታ አድርጌልኝ በቃ ማዳመጥ አልፈኝ በቃ የማይሆን ነገር ሰው ሲናገር አይደለም ካልሽ እኔ አሁን መተሽ የሆነ ነገር ሳደርግ ጂጂ ይሄ አይደለም ካልሽ ተሳስቻለሁ ማለት አለብኝ ግን እንደዚህ አይነት ትልቅ ስህተትም አልተሳሳትም ተመስገን ግን በቃ ተሳስተሃል ስለው ቢያዳምጠኝ ደስ ይለኝ ነበር ብዙ ጊዜ ገባሽ እና ይደብራል ኦኬ ይሄ ነው በሙሉ ህዝቡ ስም እንግዲህ ይቅርታ እንጠይቅሻለን ሁላችንም ኢትዮጵያ አዎ የእውነት ሳጁ እንደው እግዚአብሔር እኔ በጣም ነው የምፈራው እንደዚህ አይነት ነገር በጣም ይቅርታ እኔ እኮ ጂጂ ቅድም ያንቺ ፖይንትን ገብቶኛል ገባሽ ዝግት ባረገው እኔ ነኝ ማለት እኔ ቁጭ ብዬ እንደ ሁሉ ሰው የሰው እንባ የሰው እንትን ነኝ ማለት በአውቶማቲካሊ አሁን ቅድም እኮ ማህሌት ነሽ ሲለኝ ደንግጬ ነኝ ምናምን አልኩት ምንድነው ራሱ እኔ ታሪኩን አላውቀው የተሰረቀው ብር አላውቅም ማህሌትማ አላውቅም ሚኪ ሲል ገብቶኛል ሀቡ ጋር ስላየሁት በተረፈ እኔ ምንም ታሪኩን የማውቀው ነገር የለም ማለት ኢቭን ታሪኩን እንኳን አውቄ እንኳን ብቆይ ይገባኝ ነበር ምንም ሊገባኝ ሆኖ አልቻለም እና ለዚህ እኔ ኮንፊውዝድ ሆንኩኝ በኋላ ሲያስረዱኝ ገባኝ ደግሞ የሳጁን ቤስት ጓደኛ አለች የኛ ጓደኛ የነበረች እዚሁ ቲክቶክ ላይ እሷንም እኮ ማናገር ይቻላል ሳጁ